ምንም አይነት ረጅም ርቀት መጓዝ አይጠበቅብንም ቢትን ለመስራት ማለት ነው። በቀላሉ በቀን እንዴት አድርገን መስራት እንደምንችል ብቻ ነው እዚህ መግቢያ ላይ ማሳያችሁ ማለት ነው። ቢትን ክሊክ አድርገን ስንገባ ሆም ፔጁ በዚህ መልኩ ይመጣልናል። እንደምትመለከቱት እዚህ ጋር 0 ኢቲቪ ነው አለው። ምንም አይነት ባላንስ የለም። እዚህ ጋር 879 ብር አለ ነው የሚለኘው ማለት ነው። እዚህ ጋር እንደምትመለከቱት 0 በ25 አለ ማለት ነው። ስለዚህ እዚህ ጋር ታች መጠን ስታርት ነው የምትለውን አንድ ጊዜ ክሊክ አድርገን ከነዚህ 25 አፕሊኬሽኖች ማለት ነው ከነዚህ መካከል 25 አፕሊኬሽኖችን ክሊክ በማድረግ 40 ሰከንድ 50 ሰከንድ ከበዛ 1 ደቂቃ ማለት ነው በአንድ ደቂቃ እንዴት አድርጌ 375 ብር እንደምሰራ ነው ማሳያችሁ ማለት ነው። ስለዚህ አሁን በቀጥታ ሲሄን ስታርት አድርጌ አንድ ጊዜ ክሊክ አድርገዋለሁ ማለት ነው። እንደምትመለከቱት እንግዲህ እነዚህ አፕሊኬሽኖች ተዘርዝረዋል ማለት ነው። ልክ ስራውን መጀመር ያለብን አንድ ጊዜ እየመጣን ኢንስታል የምትለዋን ክሊክ እያደረግን ማለፍ ብቻ ነው። እንደምትመለከቱት እዚህ ጋር እየሄድን ክሊክ ማድረግ ብቻ ነው ማለት ነው። ሰላም እንዴት ናችሁ? ውድ ኢትዮጵያውያን ሁሉ ሰላም ሁሉ አማን፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ በያላችሁበት የዓለም ጥግ ሁሉ ሰላም ጤናና ፍቅር ያድላችሁ እያልኩኝ ዛሬ ቢትን ዘርዝር አድርጌ ልነግራችሁ መጥቻለሁ ማለት ነው። ከአሁን በፊት የሰራሁት ቪዲዮ አለ። እዛ ቪዲዮ ላይ ያልተረዳችሁኝ ነገር ካለ አንዳንድ ጥያቄ ጠይቃችሁኛል እና ቪዲዮም ትንሽ ረዘም ስላለ ዛሬ አጥር ባለ መልኩ ላስረዳችሁ መጥቻለሁ ማለት ነው። እንግዲህ ቢትኮይን ማለት የአሜሪካ የማስታወቂያ ድርጅት ሲሆን ማለት ነው። ይህ ድርጅት ማለት ነው ለ1 ዓመት በኢትዮጵያ ንግድ ባንክ ጋር ተፈራርሟል ማለት ነው። ቢትን ለመስራት ለምሳሌ ያው ገንዘብ ኢንቨስት አድርገን ነው የምንጀምረው። ለምሳሌ በ3000 አለ፣ በ9000 አለ፣ በ30000 ብር አለ። እነዚህን 3 ቪአይፒዎችን ማንኛቸውም መግባት ትችላላችሁ ማለት ነው። ከዛ በላይ ላለው ደግሞ በ72000 ብር አለ፣ በ200000 ብር እና በ500000 ብር አለ ማለት ነው። ለምሳሌ አንድ ሰው በ500000 ብር ክራይቴሪያውን አሟልቶ በ500000 ብር ቪአይፒ ቢገባ በአመት 9 ሚሊዮን ምናምን ብር እንደሚሆንለት ነው እዛ ቪአይፒ የገለጸው ማለት ነው። እኔ በ9000 ነው ገብቼ እየሰራሁኝ ያለሁት ማለት ነው። ካሁን በፊት በ3000 ቪአይፒ ነበር እየሰራሁ ያለሁት። የራሴንም ብር መልሼ አሁን ቪአይፒን አሳድጌ በ9000 እየሰራሁ እገኛለሁ ማለት ነው። በ3000 ብር የገባሁበትን ቪአይፒ ማለት ነው እስከ 3600 ብር ያገኘው ሲሆን በድጋሚ በ9000 ስገባ ደግሞ ድሮ የጀመርኩበት በ3000 ብር የጀመርኩበት ቪአይፒ ማለት ነው ሲቀየር 3000 ብሩንም ተመላሽ አድርጎልኝ አሁን በ9000 እየሰራሁ እገኛለሁ ማለት ነው። ለምሳሌ በ9000 ዛሬ ብትጀምሩ ማለት ነው በቀን 25 አፕሊኬሽኖችን ኦኬ ማለት ብቻ ነው የሚጠበቅባችሁ። ከበዛ 40 ሰከንድ ኦር 1 ደቂቃ ስራ ነው ማለት ነው። እነዚህን አፕሊኬሽኖች በ24 ሰዓት ውስጥ አንድ ጊዜ ኦኬ በማለት 375 ብር ኢትዮጵያ ብር ታገኛላችሁ ማለት ነው። 375 ብር በየቀኑ ታገኛላችሁ። በ26 ቀን ውስጥ ኢንቨስት ያደረጋችሁ 9000 ብር ይመለስላችኋል ማለት ነው። ከዛ በኋላ ይህ ድርጅት እስከሚያቆም ድረስ ማለት ነው ለ1 ዓመት ነው እንዳልኳችሁ የተፈራረመው። በየወሩ የ9000 ብር ደመወዝተኛ ትሆናላችሁ ማለት ነው። በ30000 ብር ቪአይፒ ከገባችሁ ደግሞ ማለት ነው በቀን 1200 በወር 36000 ብር ይሰጣችኋል ማለት ነው። በ30000 ብር ከገባችሁ በወር ውስጥ ብራችሁ ይመለሳል። ከዛ በኋላ የማስታወቂያ አፕሊኬሽኖችን ኦኬ በማለት ብቻ በየወሩ የ36000 ብር ተከፋይ ትሆናላችሁ ማለት ነው። ተጠቀሙ። ከኔ ጋር መስራት ለምትፈልጉ ወይም የዚህን አፕሊኬሽን ሊንክ እንዲልክላችሁ ከፈለጋችሁ ስልክ ቁጥሬ በስክሪን ላይ የምትመለከቱት ነው። ዋትስአፕ እና ቴሌግራም ላይ ሃይ በሉኝ፣ እኔ ጋር መስራት ትችላላችሁ ማለት ነው። ስለዚህ አሁን በቀጥታ ቪዲዮ እንዳይረዝም ማለት ነው ቢትኮይን ለመስራት እንዴት አድርገን ስልክ ቁጥራችንንና ፓስወርዳችንን የራሳችንን ፕራይቬት የሆነ ፓስወርድ በማስገባት እንዴት ኦርደር እንደምናደርግ ነው ማሳያችሁ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሁላችሁም ደግሞ ይሄን ቪዲዮ ላይክ አድርገን እንጀምረው። አፕሊኬሽኑ ይሄን ይመስላል። አንድ ጊዜ ክሊክ አድርገን እንገባለን። እንደምትመለከቱት አሁን እኔ እናንተን ለማሳየት ነው ያው ሎጊን ብዬ ስገባ በቀጥታ ወደ ሆም ፔጅ ይወስደኛል ማለት ነው። እዚህ ጋር መጀመሪያ ላይ ስልክ ቁጥራችንን የምናስገባበት ቦታ ነው። ዘን በመቀጠል ኢንተር ዩር ፓስወርድ ይላል። ከ6 በላይ ዲጂት ያላቸው ፓስወርዶችን እናስገባለን። ልንረሳቸው የማንችላቸውን ፓስወርዶች ማለት ነው። እኔ እዚህ ጋር ስልክ ቁጥሬን አስገባለሁ ማለት ነው። ለምሳሌ 9 ብለን እንጀምራለን ማለት ነው። ስልክ ቁጥራችንን ስልክ ቁጥሬን በዚህ መልኩ ካስገባሁለት በኋላ ማለት ነው እታች ፓስወርድን አስገባለታለሁ ማለት ነው። እዚህ ጋር ኢንተር ዩር ፓስወርድ ይላል ማለት ነው። አንድ ጊዜ ክሊክ አደረግና አሁን ፓስወርድን በቀጥታ አስገብቼለታለሁ ማለት ነው። ከዛ በመቀጠል ሎጊን ነው የምለው። እናንተ ገና ስታወርዱት ወይም አውርዳችሁ ፕሮሰሱን ስትሞሉ ማለት ነው እዚህ ጋር ሬጂስተር የምትለዋን ነው ክሊክ የምታደርጉት። እኔ ሎጊን ብዬ እገባለሁ። ከቱታውን ሴቭ አድርግ እያለኝ ነው እዚህ ጋር ማለት ነው። ሴቭ የምትለውን አንድ ጊዜ ክሊክ እናደርጋለን ማለት ነው።
እዚህ ጋር ነው እንግዲህ ሆም ፔጁ ይሄን ይመስላል ማለት ነው። እንደምትመለከቱት እዚህ ጋር የተለያዩ ሴቲንጎች አሉ ወይም ፊቸሮች አሉ ማለት ነው። እዚህ ጋር ቪአይፒ አለ፣ ታስክ አለ፣ ብዙ ነገሮች አሉ ማለት ነው። በዋናነት እኔ የማሳያቸው አሁን ቪአይፒ የሚለውንና እንዴት አድርገን በዚህ ፕላትፎርም በቀን መስራት የሚጠበቅልን ስራ ነው የማሳያችሁ ማለት ነው። ከዛ በፊት ግን እስኪ እንዴት አድርገን ነው መስራት የምንችለው የሚለውን እዚህ ጋር እንመጣና ስታርት የምትለው የሽር ምልክቷን አንድ ጊዜ ክሊክ እናደርጋታለን ማለት ነው። ዋው እንደምትመለከቱት እዚህ ጋር ማለት ነው 2 ኢቲቢ ነው የሚለው 2 ብር የኢትዮጵያ ነው። እዚህ ጋር ደግሞ አሁን የሰበሰብኳቸው ታስኮች አሉ ማለት ነው። እዚህ ጋር መተን ነው እንግዲህ በየቀኑ በ24 ሰዓት አንድ ጊዜ እዚህ ጋር ስታርት ነው የምትለውን አንድ ጊዜ ክሊክ አድርገን እነዚህ አፕሊኬሽኖች ማለት ነው በገባነው ኢንቨስት ባደረግነው ገንዘብ መጠን ይመጡልናል ማለት ነው። ለምሳሌ በ9000 ስንገባ ከነዚህ መካከል 25 አፕሊኬሽኖችን እንመርጣለን። እነዚህን 25 አፕሊኬሽኖችን ኦኬ በማለት ነው ገንዘብ መስራት የምንችለው ማለት ነው። እንደምትመለከቱት አሁን 0 በ15 ይለኛል። እኔ 15 አፕሊኬሽን ነው የሚፈቀድልኝ። የመረጥኩት በዚህ ፕላትፎርም በ3000 ብር ነው መጀመሪያ የጀመርኩት። 15 አፕሊኬሽኖች ይመጣሉ። አሁን ስታርት ነው የምትለውን እቺን ክሊክ ሳደርግ ማለት ነው። ልብ በሉ እዚህ ጋር 531 ብር ነው ያለው፣ እዚህ ጋር 2 ብር ነው ያለው ማለት ነው። አሁን 15 አፕሊኬሽኖችን ስሰራ እዚህ ጋር ይጨምራል 122 ይሆናል። በቀን 15 አፕሊኬሽን 120 ብር ስለሚይዝ ማለት ነው። ስታርት ነው የምትለውን አንድ ጊዜ ክሊክ ላድርግና የሚመጣውን እናያለን። ይችን አንድ ጊዜ ክሊክ አድርገን እንጀምራለን። ስራ ስንጀምር የሚጠበቅብን ማለት ነው። አንድ ደቂቃ የማይሞላ ነው በ24 ሰዓት ውስጥ የምንሰራው። ክሊክ እናደርገዋለን ማለት ነው። አሁን እንግዲህ ስራ ልጀምር ነው እኔ ማለት ነው። እንደምትመለከቱት አሁን ኢንስታል የሚል መጥቶልኛል። ይሄን አንድ ጊዜ ክሊክ እያደረኩ መሄድ ብቻ ነው። እዚህ ጋር መጥቼ ክሊክ እናደርገዋለን። እንደዚህ እንደምትመለከቱት እያለፍን ክሊክ ማድረግ ብቻ ነው። አፕሊኬሽኖችን አንዴ ሰሌክት አድርገናል። መጀመሪያ ፎርም ስለሞላን ወይም ኦርደር ስላደረግን ክሊክ አድርገን አሁን በቃ ገንዘብ እንደዚህ አድርገን ነው የምንሰራው ማለት ነው። ዩ ሃቭ ኮምፕሊት ኦል ታክስ ነው የሚለው ሁሉንም ጨርሰሃል እያለኝ ነው እዚህ ጋር ማለት ነው። ድጋሚ ስነካው አሁን እንደጨረስኩ ነው የሚያሳየኝ ማለት ነው። አሁን ስራዬን ጨርሻለሁ። እስኪ ባክ ልበልና የመጣው ውጤት እንመልከት። አንድ ጊዜ ከላይ ሄደን ባክ ብለን እንመለሳለን፣ እንወጣለን። እንደምትመለከቱት አሁን እዚህ ጋር ማለት ነው እዚህ ጋር ስታርት ነው የሚለው ይሄ መስመሩ ክፍት ነበረ፣ አሁን ፉል ሆኗል። እዚህ ጋር ደግሞ 15 በ15 ላይ ደግሞ 651 ብር ሆኗል። እዚህ ጋር እንዳልኳችሁ 2 ብር ነበረው፣ አሁን 120 ብር ታክስ ሰበሰበ። የዛሬው 122 ይሆናል ማለት ነው። በ9000 ሲሆን ደግሞ በቀን 375 ብር ነው እንትን የምትሉት የምትሰበስቡት ማለት ነው። ይሄ ነው በቃ ስራው፣ ሌላ ምንም እንትን የለውም። ቪዲዮ እንዳይረዝም እስኪ የሆነች ነገር ልበላችሁ። አሁንም አንድ ጊዜ ሆምፔጁ ላይ ልግባና ኦኬ እዚህ ጋር ቪአይፒ ይላል። እንግዲህ ቪአይፒ ማለት ደረጃ ወይም ደግሞ የምንገባበት ሌቭል ማለት ነው። እዚህ ጋር ቪአይፒ የሚለውን እስኪ ሰሌክት ላድርግና ላሳያችሁ። እንደምትመለከቱት እዚህ ጋር እንግዲህ ቪአይፒ 1 አለ፣ ቪአይፒ 2 አለ፣ ቪአይፒ 3 አለ ማለት ነው። ቪአይፒ 2 ስንመለከት በ3000 ብር ነው መጀመር የምንችለው። ቪአይፒ 3 በ9000 ነው እዚህ ጋር ማለት ነው። ቪአይፒ 4 ደግሞ በ30000 ብር መጀመር እንችላለን ማለት ነው። እያንዳንዳቸው ስንት እንደሚይዙ እንመልከት። ለምሳሌ ቪአይፒ 2 በ3000 ብር ያለው ማለት ነው። እዚህ ጋር የማንቀሳቀስባት ቦታ በጥቁር የተጻፋሉ ማለት ነው። የመጀመሪያው ኢንካም ብሎ ፐር ኤዴይ መንዝ ይር የሚላለ ማለት ነው። በቀን በወር በአመት ስንት ያስገኛል የሚለው እናያለን። በቀን ስንት አለ እዚህ ጋር 120 አለ። ቀጥሎ እዝባር አድርጎ 3600 አለ በወር ማለት ነው። ቀጥሎ ደግሞ በአመት እዚህ ጋር ማለት ነው 43800 እያለ ይሄዳል ማለት ነው። ቪአይፒ 3 በተመሳሳይ እንደሆነው እንዳልኳችሁ በ9000 የጀመረ ከሆነ ማለት ነው 375 ነው በቀን የሚገኘው ብር። ከዛ በወር ደግሞ 11250 በአመት 136875 እያለ እንደ ቪአይፒ መጠናችን መሰብሰብ የምንችለው መጠን ነው የሚያሳየን ማለት ነው። በቃ በቀላሉ እንደዚህ አድርጋችሁ መሰብሰብ ትችላላችሁ ማለት ነው። ቪዲዮ እንዳይረዝም እስኪ አንዲት ነገር ላሳያችሁና ዛ ያው ቪዲዮ እናጠቃልላለን ማለት ነው። እዚህ ጋር እንግዲህ ያው ኢንቫይት የሚል አለ። እዚህ ታች ላይ የማንቀሳቀስባት ቦታ ኢንቫይት የሚለውን አንድ ጊዜ ክሊክ ስናደርጋት ማለት ነው እዚህ ጋር እንመጣና ይችን ኮፒ አድርገን ከሄድን በኋላ ነው ለሰዎች ኢንቫይት የምናደርገው ማለት ነው። እዚህ ጋር ይችን መጣን አንድ ጊዜ ክሊክ ስናደርጋት እንደምትመለከቱት ኮፒ ሰክሰስ አለ። ኮፒ አድርገን ለሌሎች ኢንቫይት አድርገን ሌሎቹን ማስገባት እንችላለን ማለት ነው። ሌላው ዝርዝር ሀሳብ ምንም እንትን አይላችሁም፣ እየገባችሁ በግሩፕም በምኑም መወያየት እንችላለን ማለት ነው። አይ ሆፕ ቪዲዮውን እንደወደዳችሁት ተስፋ አድርጋለሁ። መልካም እድል አለሁ። እንግዲህ ይመቻችሁ።